በየቀኑ አንድ ቲማቲም መመገብ ብቻ እድሜያቸውን ሊያረዝም እንዲሁም ከከባድ በሽታ ሊታደጋቸው እንደሚችል ያውቃሉ? ብዙዎቻችን ለጥንቃቄ ሳንሰጥ የምንመገበው ቲማቲም ውስጥ እጅግ አስገራሚ የሆኑ የጤና ሚስጥራቶች ተደብቀዋል። ዛሬ በሳይንስ የተረጋገጡ 7 የቲማቲም የጤና ጥቅሞችና ለከፍተኛ ውጤት እንዴት መመገብ እንዳለብን በዝርዝር እንመለከታለን። በተለይም ቪዲዮ መጨረሻ ላይ የምነግራችሁ ሚስጥራዊ አጠቃቀም የቲማቲምን ጥቅም በ4 እጥፍ ይጨምርላችኋል። ጤና ይስጥልኝ፣ እንኳን ወደ ጤና ማህደር በሰላም መጣችሁ። በዚህ ቻናል በየሳምንቱ ሳይንሳዊ መረጃዎች መሰረት ያደረጉ የጤና ትምህርቶች እናቀርባለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አሁን ወደ ቀጥታ ወደ ዝርዝሩ ጥቅሞች እንድለፍ። ዛሬ በኩሽናችን ውስጥ ሁልጊዜ ስለምናገኛቸው ነገር ግን እጅግ ከፍተኛ የሕክምና ፋይዳ ስላለው የቲማቲም ዝርዝር እንመለከታለን። ቲማቲም በአትክልትና በፍራፍሬ መዝገብ ውስጥ ቢመደብም እንደ እውነቱ ከሆነ ግን ለሰውነታችን እንደ ተፈጥሯዊ መድኃኒት ነው የሚያገለግለው። ዛሬ ሳይንሳዊ ጥናቶቹን ዋቢ በማድረግ የቲማቲም 7 የዝርዝር ጥቅሞቹን አብረን እናያለን። የመጀመሪያው የልብ የደም ዝውውር ጤንነቱ ነው። በመጀመሪያ ቲማቲም ለልብ ጤንነት ያለው ፋይዳ ወደር የለውም። በውስጡ ሊኮፒን የተባለ እጅግ ኃይለኛ አንቲኦክሲዳንት ይዟል። ይህ ንጥረ ነገር በደማችን ውስጥ ያለውን ጎጂ ኮሌስትሮል በመቀነስ የደም ቧንቧዎች እንዳይጠቡና እንዳይደፈኑ ይከላከላል። በተጨማሪም በውስጡ የሚገኘው የፖታሲየም የደም ግፊትን በማመጣጠን ለልብ ድካም ያለንን ተጋላጭነት ይቀንሳል። ሁለተኛው ትልቁ ጥቅም የካንሰር መከላከል አቅሙ ነው። ጥናቶች እንደሚያሳዩት በቲማቲም ውስጥ ያለው ከፍተኛ የሊኮፒን መጠን በተለይ የፕሮስቴት፣ የሳምባና የሆድ ካንሰር ሴሎች እንዳይራቡ የማድረግ ከፍተኛ አቅም አለው። የቲማቲም በበሰለ ቁጥር የሊኮፒን መጠን ስለሚጨምር አብስሎ መመገብ ለዚህ ጥቅም ተመራጭ ነው። ሶስተኛው ለቆዳ ጤንነትና ውበት ነው። ለቆዳ ጥራት የምትጨነቁ ከሆነ ቲማቲም ተመራጭ ጓደኛችሁ ነው። በውስጡ ያለው ቫይታሚን ሲ ለቆዳ ጥንካሬ የሚያስፈልገውን ኮላጅን የተባለ ፕሮቲን እንዲመረት ይረዳል። ይህም ቆዳችን እንዳይሸበሸብና የፀሐይ ጨረር የሚያደርሰውን ጉዳት እንዲከላከል ያደርገዋል። አራተኛው ጥቅም ለአይናችን ነው። ቲማቲም ሉቲንና ዚያክሳንቲን የተባሉ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች አይናችንን ከጎጂ ሰማያዊ ጨረሮች የሚከላከሉ ከመሆኑም በላይ በእድሜ መግፋት የሚመጣን ለእይታ የመቀነስ በከፍተኛ ሁኔታ ይከላከላሉ። አምስተኛው ለምግብ መፈጨት ስርዓት ነው። ቲማቲም ከፍተኛ የውሃ መጠንና የቃጫ ይዘት አለው። ይህም የምግብ መፈጨት ስርዓታችን እንዲሳለጥና የሆድ ድርቀት እንዳይከሰት ይረዳል። በተጨማሪም በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮች እንዲወገዱ በማድረግ የኩላሊትና የጉበት ጤንነትን ይጠብቃል። ስድስተኛው ለአጥንት ጥንካሬው ነው። ብዙዎቻችን ስለ አጥንት ስናስብ ወተት ብቻ ትዝ ይለናል። ነገር ግን ቲማቲም ለጥንካሬ የሚረዱ ቫይታሚን ኬ እና ካልሲየም በውስጡ ይዟል። እነዚህ ንጥረ ነገሮች የአጥንትን መሳሳት በመከላከልና የተሰባበሩ አጥንቶችን በፍጥነት እንዲጠገኑ በማድረግ ረገድ ትልቅ ድርሻ አለው። ሰባተኛው የደም ስኳርን ለማመጣጠን ነው። በመጨረሻም ቲማቲም ለስኳር ታማሚዎች እጅግ ተስማሚ ነው። ክሮሚየም የተባለ ማዕድን ስላለው የደም ስኳር መጠንን እንዳይዋዥቅና በተመጣጣኝ ሁኔታ እንዲቆይ ይረዳል። በአጠቃላይ ቲማቲምን በየቀኑ በአግባቡ መመገብ ለጤናችን እጅግ አስፈላጊ ነው። ነገር ግን አንድ ነገር ማስታወስ አለባችሁ። ቲማቲምን በትንሽ የወይራ ዘይት ወይም የተፈጥሮ ቅባት አብስላችሁ ስትመገቡ በውስጡ ያሉትን ጥቅሞች ሰውነታቸው በቀላሉ እንዲመጥ ይረዳዋል። ለዛሬ ያዘጋጀውላችሁ መረጃ ይህን ይመስል ነበር። ቲማቲም በየቤታችን የሚገኝ ተራ ተክል ቢመስልም ጥቅሙ ግን ለጤናችን እጅግ ወሳኝ መሆኑን አብረን ተመልክተናል። እስቲ እናንተም ንገሩኝ፣ ከዛሬ በኋላ ቲማቲምን በብዛት ለመመገብ ወስናችኋል ወይስ ቀድሞንም የቲማቲም አፍቃሪ ናችሁ? መልሳችሁን በኮሜንት መስጫ ላይ ብታካፍሉኝ ደስ ይለኛል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲደርስ ይርዱ። እንዲህም ያሉ በሳይንሳዊ መረጃ የተደገፉ የጤና ትምህርቶች እንዲደርሷችሁ ሰብስክራይብ አድርጉና የደወል ምልክቷን ተጫኑ።
እንዲሁም የመረጃ ይጠቅማቸዋል የምትሏቸው ወዳጅ ዘመዶቻችሁ ሼር በማድረግ የጤና ባለቤት እንዲሆኑ ጋብዙ። ጤና ለሁሉም። በቀጣይ ቪዲዮ በሌላ ጠቃሚ ርዕስ እስከምንገናኝ ድረስ ሰላምና ጤና ለእናንተ ይሁን። ቸር ቆዩ።